ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን። ሂዳያ በጣም እንመኝላቸዋለን። ግን ሂዳያ ከሚነላህ ብቻና ብቻ ነው። ብዙ ሂዳያ የምትመኝላቸው ሊኖር ይችላል፣ ግን እሱ ስጦታ ከአላህ ብቻ ነው። በቃ ኢነከ ላህተህዲ መን አሕበብተ ሰበበ ኑዙሉ ለሳቸውም ቢሆን ሁላችንም ይመለከታል። ብዙ እንዲመሩልን ብዙ ጥሩ እንዲሆኑልን ምንፈልጋቸው አሉ። ነገር ግን ሂዳያ ያለው በአላህ ሱብሓነሁ ወተዓላ እጅ ስር ብቻ ነው። ይቀልቡሃ ከይፈ የሻ እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው። ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ። አሁንም ብዙ ነገሮችን ማንተው ለምንድን ነው? ለጓደኛችን ብለን። ነገር ግን ከኛ የሚጠበቀው ጓደኛዬ ለነገ አኺራዬ ይጠቅመኛል አይጠቅመኝም። በተለይ አሁን ደግሞ ባለንበት ክረምት ነው። ልጆች ወደ ቁርአን ቤት የሚላኩበት ነው። ወላጆችም ወላጅነታቸውን ረጋ ብሎ ካዩ ብዙ ከልጆቻቸውም ጋር የሚገናኙበት አጋጣሚ ነው። ብዙውን ጊዜ ወላጆቻችን 12 ሰዓት ተነስተው ለከፊሉ እንቁላል ሲጠብሱ፣ ለከፊሉ ኢንዶሚ ሲሰሩ፣ ለከፊሉ ሩዙ ሲሰሩ ሰርቪስ መጣ ተብሎ ደግሞ ይሮጣሉ። ማታ ሲመጡ ደግሞ ያመሻሉ፣ ወይም ቁርአን ቤት ሄደው ያመሻሉ። አባት ያመሻል። በመተኛትና በመነሳት ነው ሐያት የሚያልፈው። አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። 6 የቲም ይዣለሁ። ጓደኛ ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረም። ብዙ ሰው እናያለን። ያው ብዙውን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። የሚስቱ ጉዳይ በሐያት ካሉ፣ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሻል። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል። የሚገርመን እንደ አባት ነውርን የሚሸፍን ስለሌለ፣ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ርዕሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሐያት ካለ ይረዳሃል፣ ካልረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራላል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየሁ ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወርድ? የኔን ቃል ይጨንንብኝ ይላል። የኔን ቃል ይጨንን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለኝ። አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ። የሰው ጭካኔ። የሚገርመው ግን ጓደኛሞች ናቸው። ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ሄዱ። ወመን አስደቁ ሚነላህ ቂላ፣ ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያለሁ ትላለህ። ወርውሮ እኮ እንደዛ እንደማለት ነው። ከገባት ችለውም አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓጉቶ እንዲመጣ ነው የተፈለገው። ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገህ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልገን። እኛ በሐያታችን በዚህ ወጣትነት እድሜያችን ወላሂ ብዙ ወንድሞቻችን ሸኝተናል። አብዛኛው ጓደኛ አስመሳይ ነው። አስመሳይ እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ
አላህ ያጎደለብኝ ባህሪ አለ እጄን እለምናለሁ ንጹህ አላህ ብቻ እሷን ጓደኛ አድርግ አጠገብ የለችም ሂዳ አንዋር መስጊድ 2 ቁርአን ገዝተ መስጊድ አስገባላት በእናት ስም አንዴት ማሳድግ ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን ያንተ ቤት የሆነ ልጅ ሚስትን ያገባል ሌላ ጎረምሳ ገብቶ ብርን ያዝበታል ይሄ ነው እኮ ዱንያ ለካጆሌ እንደሚሉት ረህመቱላህ አለይሂ ለሚስት ባል ብዙ አትድከም ይላሉ ገብታችኋል ቋንቋው ለሚስት ባል ብዙ አትድከም ይላሉ አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ ትልቅ ድካም ደክማል አንተ ሞተ ሌላ ሰው ነው የሚያዘው ቤት መጥቶ ሌላ ሰዎች ባንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ እንዴት እናርግ ይባባላሉ ዛሬ ነው መነገድ ያለብህ إما يبلغن عندك الكبر أحدهما أو كلاهما على الله ከሁለት አንዳቸው ወደ እርጅና እድሜ የሚደርሱብህ ከሆነ ወደ ልጅነት እድሜ ይዳሉና አንዳንድ ክፍተቶች ይመጣሉና فلا تقل لهما أف እንዳትላቸው ባባ ደሞ አበዛው أف እንዳትላቸው ولا تنحرهما አታመናጭቃቸው ባክሽ ምናሳየው አለ አይደል በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ